ሰላም ቤተሰብ እንዴት ናችኋለሁ? እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ስራ መጥቼላችኋለሁ ማለት ነው። እንግዲህ እንደተለመደው ሁሌም ስራ ማመጣላችሁ ነገር የላይቭ ስትሪም አፖችን ስለሆነ ዛሬም አዲስ የመጣ አለ። እስኪ እሱም አሪፍ ከሆነ እንሞክረዋለን ማለት ነው። አፑም የሆነው ቻትሪካ ይባላል። ቻትሪካ አፕ ነው። ሪቻርጅ ምናምን አይፈልግም እና ደግሞ የቀን ታስኮ 5000 ነው የሚሰጣችሁ ለ7 ቀን 5000 ከ7 ቀን በኋላ ደግሞ ወደ 1000 ነው የሚያወርዳችሁ። አሪፍ አፕ ነው። አሁን አዳዲስ ነገሮች አፕዴት ምናምን ያስገቡበት ስለሆነ ያው የኢትዮጵያ ባንክም አልገባበትም የሲሊቲ ምናምን ያለበት እና እንዲያስገቡት እያወራናቸው ነው። እና አሁን አንዳንድ ነገሮችን ውስጥ ገብተን እናያለን ማለት ነው። ወደ አፑም የሚሆነው እንግዲህ አፑ የሚሆነው ይሄንን ነው። የቻትሪካ ላይቭ ይባላል። ወደ ውስጥ እንገባለን። የኤጀንትም ሊንክ ሆነ የሆስት ሊንክ እዚህ ላይ ኮሜንት ላይ አስቀምጥላችኋለሁ። በዛ አማካኝነት ማውረድ ትችላላችሁ ማለት ነው። እና ደግሞ እኔን ለማውራት ለማግኘት ፈልጉ ሰዎች ካላችሁ አይዲን እና ዋትስአፕ ነምበሬን እዚህ ጋር አስቀምጥላችኋለሁ። በዛ አማካኝነት የመጣችሁ ማውራት ትችላላችሁ ማለት ነው። አንዳንድ ጥያቄ ሲኖር አሁን ምንድነው የምናየው? ይሄው እንደምታዩት ብዙ ሰዎች አሉ። ገና አዲስ ነው አፑ። ከመጣ ቢያንስ በዛ ቢባል አንድ 4-5 ሳምንት ቢሆነው ነው። ትንሽ ቆይቷል። ያው በቃ በዛ ቢባል 1 ወር ቢሆነው ነው። ግን ብዙ ኢትዮጵያውያኖች የሉበትም እንደምታዩት ነው። ባዶ ነው። ይሄው አንድ ኢትዮጵያዊ ያለ መልካ ሚል እና አሉ አንዳንድ መሀል ላይ አንዳንድ ኢትዮጵያውያኖች አሉ ማለት ነው። አዳዲስ አፕዴት እያስገቡ ነው። አሪፍ አፕ ነው። ቶሎ ጀምራችሁ ብትሰሩበት አሪፍ ይመስለኛል። እዚህ ጋር እንደምታዩት ለኔ ሰጠኝ። እዚህ ጋር እኔ 7 ቀኑን ጨርሻለሁ። ወደ 36398 አለኝ ማለት ነው። 35000 በ7 ቀን የወሰድኩት ነው እና ደግሞ ወደ 1398ቱ በኤጀንት ኮሚሽንም በአንድ ሰዓቷንም የወሰድኩበት የ1000ንም የወሰድኩበት ነው ማለት ነው። በፓርቲ ነው የምትሰሩት ማለት ነው። እዚህ ጋር እንደምታዩት ኔትወርክ ስላስቸገረኝ ነው እዚህ ጋር ሙሉን ያላመጣልኝ። ቆይ ሪሎድ አድርገውና ላሳያችሁ። እንደምታዩት እዚህ ጋር አሁን ኤጀንት ስትሆኑ እንዲህ ነው የሚያመጣላችሁ። ምንድነው የምታደርጉት? አሁን ኤጀንትም ሆስትም መሆን የምትፈልጉ ሰዎች ካላችሁ ኮሜንት ላይ የኤጀንትም ሊንክ የሆስትም ሊንክ አስቀምጬላችኋለሁ። የሆስቱን ነክታችሁ ዳውንሎድ የምታደርጉ ከሆነ ሆስት ነው የሚያደርጋችሁ። የኤጀንቱን ነክታችሁ ዳውንሎድ የምታደርጉ ከሆነ ደግሞ በኤጀንት ነው የሚመዘግባችሁ ማለት ነው። የዋትስአፕ ነምበሬንም አይዲንም እዚህ ላይ ስለማስቀምጥላችሁ ችግር የለውም። አንዳንድ ነገር አስረዳችኋለሁ። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ታስኩ እዚህ ጋር እንደምታዩት አሁን ታስክ ላይ ስንገባ እዚህ ጋር እንደምታዩት ስንገባ እዚህ ጋር ኦን ማይክ ዱሬሽን ይላል 1000 ይሰጣል። በማይክ ይላል ፓርቲ ላይ ስቀመጥ አሁን እኔ የ7 ቀኑን ስለጨረስኩ 1000 ነው የሚሰጠኝ ማለት ነው። ሰዓቱ የሚቀየረው ከምሽቱ 3 ሰዓት ነው። 3 ሰዓት ላይ ይቀየራል ማለት ነው። የ7 ቀኑን 5000 የወሰዳችሁ ተጨርሱና ከዛ ወደ 1000 ያወርዳችኋል ማለት ነው። እና ሌላው ነገሩ ያው እዚህ ጋር ጌም ኢንቪቴሽን አለ። ጌም ኢንቪቴሽን ላይ አሁን እኔ ጋር ሪዋርድ ዳታ ላይ 298 በአንድ ሰው ኢንቫይት ሰጥቶኛል እንደምታዩት ነው። በዚህ ጋር አሁን የጌም ቦነሱ እኔ ከ100,000 አልፌ ወደ 1 ሚሊዮን ተጠግቻለሁ። 1 ሚሊዮን አሁን የኔ ልጆች እኔ ኢንቫይት ያደረኳቸው ሰዎች ጌም ላይ የጨረሱት ወይም የበሉት ኮይን ተደማምሮ 1 ሚሊዮን ስለገባ እዚህ ጋር እኔ ከጌም ኮሚሽን ማገኘው 5% ነው ማለት ነው። 0% አለ 3% አለ እንደምታዩት ማለት ነው። እዚህ ጋር 0% አለ። እዚህ ጋር ደግሞ 100,000 አለ 3% ማለት ነው። 1 ሚሊዮን አለ 5% 400 ሚሊዮን እያለ ይቀጥላል። የኔ ልጆች አሁን እዚህ ጋር
ያን ሚሊዮኑን ስላሳኩ እኔ እዚህ ጋር ያሰበልኝ ኮሚሽን ወደ 298 ነው ማለት ነው ተደማምሮ። እና ይሄን ይመስላል። ደግሞ በጌም ኢንቪቴሽን ኢንቫይት ስታደርጉ የሆነ $9 የሚሰጣችኋል። $9 ይሰጣችኋል። ከዛ $8 ከምናምን ይሰጣችሁና $9 ሲገባ ዊዝድሮ ማድረግ ትችላላችሁ ይላችኋል። ዊዝድሮ የምታደርጉት ሰው ኢንቫይት በማድረግ ቲኬት ተሰበስባላችሁ። ቲኬቱን ሰብስባችሁ ጨርሱ። ደግሞ ወደ ቲኬቱን ሰብስባችሁ የሰበሰባችሁ ስፒን ማድረግ ነው። ስፒን አድርጋችሁ ጨርሱ። እንደምታዩት እዚህ ጋር እዚህ ጋር ምን የሚለውና ነክተን $9 የምንወስደው ይሄው እዚህ ጋር ኤርን ሚል አለ። ኤርን ሚለውን ተነከውታላችሁ። ይቀያየራል። ታስክ እና ኤርን ነው የሚለው ተቀይሮልን። አሁን እዚህ ጋር ሲቀየር ኤርን $9 ሚለውን ተነኩታላችሁ። ከነካችሁት በኋላ ምንድነው የምታደርጉት? ይሄው እዚህ ጋር አሁን ስፒን ታደርጋላችሁ። ስትገቡ 3 ቲኬት ይሰጣችኋል። 3 ቲኬቱን ስፒን አድርጋችሁ ይሰጣችኋል። እኔ አሁን 89979 ነኝ። ኢንቫይት ሳደርግ ቲኬት ይሰጠኛል። ቲኬቱን ወስጄ ደግሞ እዚህ ጋር ስፒን ሳደርግ እቺ ካሻውት የምትለዋ ላይ ሲደርስልኝ እዚህ ጋር እንደምታዩት ካሻውት የሚለው ላይ ሲደርስልኝ ብሬን ዊዝድሮ ማድረግ እችላለሁ ማለት ነው። እና ይሄን ይመስላል። $9 እንዲወስዳላችሁ። ከዛ ከወሰዳችሁ በኋላ አሁን ከዚህ ጋር ወጥቼ ላሳያችሁ። አሁን ከወጣችሁ በኋላ ኤጀንት ለሆናችሁ እዚህ ጋር አንድ ኤጀንሲ ሴንተር ምናምን ብሎ ያመጣላችኋል። ኤጀንት ለሆናችሁ ማለት ነው። ሆስት ሆናችሁ ስትመዘገቡ ደግሞ አንድ አይሆንም። የኔ አሁን ኤጀንት ስለሆንኩ ነው። እና ደግሞ እዚህ ጋር የፊት አሻራ የምትሰጡት ነገር አለ። የፊት አሻራ ግዴታ ነው መስጠት። ለዛ የሆነች እኔ አሁን የፊት አሻራውን ፓስድ ስላደርግልኝ ስላለፍኩት እዚህ ጋር አሁን አሳያቸው። እንትን እዚህ ጋር አሁን እኔ አያመጣልኝም። ስትገቡ እዚህ መጨረሻ ላይ እዚህ ጋር ከታች ያለ መጨረሻ አካባቢ ላይ ቬሪፋይ የሚል አለ። ቬሪፋይ የሚሉን ተነኩና የፊት አሻራ ትሰጣላችሁ ማለት ነው። የፊት አሻራ ከሰጣችሁ በኋላ ያው ሳትሰጡም ታስክ መስራት ትችላላችሁ፣ ግን ያው መስጠት አለባችሁ ሁሉም ነገር እንዲከፈትላችሁ። በኤጀንቱ ሊንክ ካወረዳችሁት በኋላ ሙሉ ለሙሉ የኤጀንቱን ሴትአፕ ስለማጨርሱት እኔም ማውራት አለባችሁ። እንዴት እንደምትከፍቱት ክሬት ኤጀንሲ ሴንተሩን እንዴት ክሬት እንደምታደርጉት ምናምን አሳያችኋለሁ ማለት ነው። ኤጀንት ሆናችሁን ካወረዳችሁ እኔ ያስከፍተላችኋል ማለት ነው። ሆስት ከሆናችሁ ችግር የለውም፣ ዝም ብላችሁ መስራት ነው ያለባችሁ ማለት ነው። እንደምታዩት እዚህ ጋር ደግሞ ኮሚሽኑ እስከ 20% ነው የሚሄደው። 4% አለ። 0 ሌቭል ላይ ስትሆኑ 4% እና ደግሞ ወደ 1 ሚሊዮን ልጆቻችሁ ኤክስቼንጅ ምናምን ሲደራረጉ ወደ 1 ሚሊዮን ወደ 8% ያደርጋል። 4 ሚሊዮን ኤክስቼንጅ ሲደራረጉ ጊፍት ሲሰጣጡ ምናምን ወደ 4 ሚሊዮን 12%፣ 20 ሚሊዮን 16%፣ 80 ሚሊዮን 20% ይላል። እኔ ጋር አሁን እኔ ከኔ ልጆች መሀል ውስጥ አሁን ወደ 86,000 ኤክስቼንጅ ምናምን ስላደረጉ ጊፍት ስለተሰጣጡ ምናምን እዚህ ጋር አሁን እኔ 910 ወደ 913,000 ምናምን ወደ 913890 ነው የሚቀረኝ ወደ 8% ኤጀንሲ ኮሚሽንን ለማሳደግ ማለት ነው። እንደምታዩት ያው እንዴት በቀጣይ ቪዲዮ ደግሞ እንዴት ኤጀንት እንደምትመዘግቡ እንዴት ደግሞ የልጆቻቸውን ኤጀንሲ ሴንተር ክሬት እንደምታስደርጉ ምናምን ቀጣይ ቪዲዮ ሰራላችኋለሁ። እንደምታዩት የልጆች ኮሚሽን ነው ማለት ነው። እንትን ሪቻርጅ ያደረጉት ኤክስቼንጅ ያደረጉት ምናምን ነው እዚህ ጋር የሚደምርልኝ ማለት ነው። ይሄው እንደምታዩት ነው። ይሄን ይመስላል የዛሬ ቪዲዮ። ቀጣይ እንዴት ኤጀንት እንደምትመዘግቡ እና ደግሞ ኤጀንሲ ሴንተር የልጆቻችሁን ክሬት እንደምታስደርጉ ምናምን አሳያችኋለሁ። መልካም ቆይታ። አመሰግናለሁ። ሰብስክራይብ እና ላይክ እንዳይለኝ። አመሰግናለሁ።